ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? እኛ በጣም ደህና ነን አልሐምዱሊላህ። ዛሬ በብዙዎቻችሁ ጥያቄ መሰረት ከባልተቤትየው ጋር ተከስተናል። በዚህ እስቲ ሰላም በላችሁ። እሺ ሰላም እናንተ ይሁን ውድ ሀገሬ ልጆች፣ ሀገሬ ሰዎች ሁላችሁ በያላችሁበት አላህ ሰላም ያደርጋችሁ። ስለ ሰላማችሁ ራሱ ሰላማችሁን አላህ ያብዛው። አሜን። ይኸው ሰላም ከዚህ በላይ እንዴት እንደሚባል እስቲ በጣም ብዙ ሰው ወደዋል። ምን ትላለህ? ሙቀት ተሰምቶኛል። በጣም ከባድ የሆነ ሙቀት ነው የተሰማኝ። እውነት ለመናገር ምንም ሀገሩ አልበቃ ብሎኛል። በጣም 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 እንዲህ አስቤ ተሰምቶኝም አስቤም አላውቅም። ግን አሁን በአሁኑ ሰዓት የሚሰማኝ ስሜት ጥሩ ሰው እንደሆን ነው። ጥሩ ሰው እንደሆን እንደውም ሀሳቤን ቀየሬ በጣም ጥሩ ሰው ለመሆን ቀጥተኛ የሆነ ጥሩ ሰው እንደሚሆን እሱን ጻፉልኝ እስቲ እባካችሁ። ጥሩ ሰው እንዴት እንደሚሆን እኔ ጥሩ መሆን እፈልጋለሁ። አልሐምዱሊላህ። ዛሬ እኔ ጠያቂ አንተ ተጠያቂ ነህ። ከየት ልጀምርልህ? ከስቲ ከመጨረሻው ጀምር። ከመጨረሻው ልጀምር? አዎ እንደሱ ከሆነማ ከዋናው ልጀምራ። ውስጥ ያለ ጥያቄ እሺ። ወደ ሀገራችን ልመልስ ነው። ሀገራችን ላይ ፍትህ አለ ብለህ ታስባለህ? በጣም እንዴ በጣም ነው እንጂ ምን ከዚህ በላይ ምን ፍትህ አለ እንዴ? ያማረ ፍትህ ነው ያለው፣ የተስተካከለ ሁሉ ነገር ሰላም ሆነ፣ ሁሉ ነገር ተስተካክሎ አምሯል። ኑ ያሉ ነው። ፍትህና ውበት አንድ አይደለም። ውበትና ፍትህ ደግሞ ተለያይቶ ያውቃል? ውበት ነው እኮ ፍትህን የሚያሳምረው፣ ደግሞ ፍትህም ነው ውበትን ውበት የሚያስብለው። ስለዚህ በደንብ ፍትህ አለ እንዴ? ከሰው ጋር ታጋዝ ምን እያልሽ ነው? እናልፈዋለን። እሺ እንለፈው። ወደ ድሮ ልመልስሽ። እሺ የድሮውን ነገር አንዳንድ ነገር እናንሳስ። ከሆስፒታል እንጀምር ወይስ ከሆስፒታል ውጭ እንጀምር? አሪፍ። እስቲ ከሆስፒታል ውጭ የምታስታውሰው አንድ ነገር እንግዲህ አምጣ አንተ። ከሆስፒታል ውጭ ለምሳሌ ትዝ ይልሻል? እኔ ጋር ልብስ ስታሰፊ ትመጪ ነበር። እሺ። እና በጣም ደስ ይል ነበር። በጣም ይሄን ታሪክ ይሄን ታሪክ አላውቀውም። እሺ። አይ ያውቀዋለሁ አረሳውም። የኔ ታሪክ ውስጥ አልተካቶ ግን ልጅነትሽ ነው ደስ የሚለኝ የነበረው። ማለት እኔ ጋር ስትመጪ ሌላ በምንም አይነት ያላየሁሽ ልጅነትሽ ደስ ይለኝ ነበረ። እና ከሲስተር ጋር ነው የመጣ። አዎ ቀልጠፍ ያደረግሽ ነበር። ቀልጠፍ ትይ ነበር በጣም። አሁን ታዲያ እንዴት ነው? አሁንማ ያው የልጆች እናት አሁን እንትን ነው በጥንቃቄ ነው የምትሄጂው። ሲሪየስ ምንም እንትን የለም። አሁን ሱዚ ተጫዋች አትጫዋችም ማለት እና በአጠቃላይ ግን ከድሮ እሱ ነው የማስታውሰው። ሱቅ የምትመጪ የነበረ ጊዜ አይሽ ነበር፣ ስትመጪ አይሽ ነበር፣ ስትሄጂ አይሽ ነበር። ከዛ በዛው ሰሞን ይሄ ነገር ተከሰተና አይቼ መመለስ አልቻልኩም። በቃ ይኸው ነው። እሺ። ጥሩ ለመሆን ያነሳሳ? ጥሩ ለመሆን ያነሳሳኝ ጥሩነትሽ ነው። አንቺ ጥሩነት አሁን ጥሩ ለመሆን ያነሳሳኝ። እኔ ጥሩ ነኝ ብዬ አላስብምም አይደለሁምም። ግን አሁን ሰው በጻፈው በኮመተው በሙሉ ጥሩ መሆን አማረ። እንደውም አልሐምዱሊላህ ጥሩ ያድርግ። አሜን አሜን። አልሐምዱሊላህ። በዛ ሰዓት ብዙ ጊዜ ታስታውሳለህ፣ ውዝግብ ነበረ። ሰው የራሱን ሳይድ ይዞ ነበር። አደጋው ደግሞ ልክ ኢትዮጵያ ውስጥ እንደመጀመሪያ እንደመሆኑ አስደንጋጭም ነበር እና እኔ ሆስፒታል ውስጥ ሆኜ የሆስፒታሉን ነገር ነው የማየውና ውጭ ሆናችሁ እንዴት ነበረ የሰው ሁኔታ እና እናንተ የምትቀበሉበት መንገድ እንዴት ነበር? እኛ እንስቅበት ነበር በነገሩ አልፏል። ግን አንዳንድ ጊዜ እኛ አልፈ ነው እንደዚህ ስናወራው እንዴት እንዳለፍ ነው ማወቅ ይፈልጋል አንዳንድ ሰው ገባ። ስለዚህ ይቀልድ አይደለም
ተስቆ የታለፈም ነገር አይደለም። ብዙ ህመም ብዙ ነገር አሳልፈናል። ግን ሰው እንደዚህንም የሚሆን ነገር ራሱ እያየ ለሁለት ተከፍሎ ነበር በሰዓቱ። የሆነ ጊዜ ካስታውስ ከአዲቲ ጋር ጋዜጣዊ መግለጫ ተጋብዛችሁ ሄዳችሁ ነበርና በዛ ሰዓት የሰጠውን አስተያየት ሰምቼ ገርሞኝ ነበርና እስቲ አንተ ደግሞ እስቲ አስታውሽ ምን አይነት ነበር? በሁለት ተከፍሎ ነበረ በሰዓቱ። የሀገራችን ጋዜጠኞችም ነበሩ፣ የውጭ ጋዜጠኞችም ነበሩ እና ያው ሁለቱ ያላቸውን ዲፍረንስ አንስተ የተናገርክበት ነገር በእርግጥ እኔ የተናገርኩት እውነቴን ነው። ምንም የቀነስኩት ነገር የለም እና ያ ነገር አሁን ላይ ተሻሽሎ ይሆናል ወይ ደግሞ አላውቅም፣ ግን ስቲል ነው አንድ አይነት ነው። ለምን አሁንም ጉዳት አልቀነስም፣ ጉዳት አልጠፋም። አሁንም ጉዳት አለ። ብዙ አይነት ጉዳት ነው የምንሰማው። ብዙ የሚያሳቅቅ ለጭንቅላታችን የሚከብድ አይነት ጉዳት እየሰማን ያለ ነው። ተጎጂውን ወደ ጉዳቱ ማሳየት ብቻ ነው የኛ ሀገር ትኩረት የሚያደርጉት ጋዜጠኞቹ። ወደ ጉዳቱ፣ ወደ ጎጂው ጉዳት፣ ወደ ተጎዳበት ጉዳት ነው እንጂ የሚያመላክቱት ሰውየውን ከጉዳቱ አላቀው ወደ ቪዥኑ፣ ወደ ሰውነቱ መልሰው እንደገና የተሻለ ህይወት የሚኖርበትን ምልከታ አያስይዙትም። ጥያቄው ማለት ነው ማለት ህመሙን የሚያስታውስ ጥያቄ ነው የሚጠይቁት የኛ ሀገር ጋዜጠኞች። የሆኑ ሁለት የቢቢሲ ጋዜጠኞች መሰሉኝ ፈረንጆች ናቸው መጥተው እና መጀመሪያ ሲጠይቁሽ ትችላል የአንቺ ቪዥን ምንድን ነው ያሉሽ? ምን እያሰብሽ ነው? አሁን እኛ ሁላችን የምናስበው በዛ ሰዓት ኮንሶሌሽን ነው ማለት ኮንሶሌሽን እና ደግሞ ከዚህ ትችላለች አድንም ሲያቃል ላይ ነው ያለ ነው ሁላችንም። ለምን ቆዳሽ ተገፎ እንዳለ ስጋ ነው ያለው ፊትሽ ላይ ገና ሰው መሆን እንኳን የሚታሰብበት ቦታ አይደለም። ግን እነሱ አሻግረው የሚያዩት እዛ የአንቺ ያልተነካ ማንነት ጋር ነው የሄዱት። ወደ ውስጥሽ አይተው አንቺ ደግሞ ከራስሽ ተላቀሽ ወደ ውጭ ከአንቺ ሩቆ ስላለ የአንቺ ምኞት የአንቺ ሀሳብ ጋር እንድትገናኝ እንድታስቢ እና በዛ ምክንያት ደግሞ አሁንን እንድትረሺ ወቅቱን ማለት ነው ያለሽበትን ህመም ያለሽበትን ስቃይ እንድትረሺና ያንን እንድታስቢ ደግሞ የሚዳለው በዛ ነው። እሱም ታዝቤያለሁ እና ይህንን ነበር የነገርኳቸው። ብዙዎቹ የሀገራችን ጋዜጠኞች ነበሩ በዛ ስብሰባ ላይ፣ የውጭ ሰዎች ነበሩ። ያዘጋጀው የሆነ የውጭ የጋዜጠኞች ማህበር ያዘጋጀው። ስለዚህ አይነት ነገር ጉዳት ይሄ በጣም ከባድ ስለሆነ ይህን ነገርም እንዴት መከላከል ይቻላል፣ ለሰውስ እንዴት ግንዛቤ ማስጨበጥ ይቻላል የሚል ስብሰባ ነው የነበረው በወቅቱ እና እሱን አርሰው የእውነት ደግሞ ተሰምቶኝ ነበር። እኛ ሀገር ያሉ ጋዜጠኞች የምትጠይቁት ምን አረግሹ፣ ምን አርጋው ነው፣ ምን ሆነ ነው፣ ይገባታል አይገባትም ነው። የውጭዎቹ ጋዜጠኞች ግን ይጠይቁ የነበረው ፊቸርሽ ምንድን ነው፣ ወደፊት ምን ታስቢያለሽ ነበር ነው። እና እዛ የነበሩትን ሁሉ ጋዜጠኞች በጣም አስደንግጣችሁ ነበር የወጣችሁት እና እኔ ደስ ብሎ የነበሩ በሰዓቱ እና አይውሽ ከንግግር አልፎ ሁሉም ሰው ዘሎ የሆነ ነገር ሲፈጠር ጀጅ ከሚያደርግ ያንን ሰው ካለህበት ህመም ማስወጣት ቢቀድም ጥሩ ነው። አሁን ታውቃለህ የሶሻል ሚዲያ ዘመን ነው እና ይሄ ማለት ባልፈልግም ትንሽ ጫና አለ። አሁን የሆነ ነገር ይመጣል ቀለል አድርጎ ሰው በዘነበበት መዝነብ፣ ወደዚህ ሲባል ወደዚህ፣ ወደዚህ ሲባል ወደዚህ። በዛ መሀል ግን ብዙ ሰው ተስፋ ሊቆርጥ እንደሚችል፣ ብዙ ሰው ሊጎዳ እንደሚችል፣ ከጉዳቱ በተጨማሪ ደግሞ የሰው አፍና የሰው አስተያየት ያልሆነ ነገር ውስጥ ሊከት እንደሚችል ሰው ልብ ያለ አይመስለኝም። እና እነዚህ ነገሮች ሰው በራሱ የደረሰበትን ነገር መቋቋም እያለበት ተጨማሪ ሰው የሚያመጣበት ጫና ሊታይ ይገባል እላለሁ። እሱ ላይ ትንሽ ሰው ቢያስብበት። ዋናው ሰውየው ነው። አሁን ዛሬም ወደፊትም ያንም ሲወራ አሁን ስላንቺ አንቺ ነሽ እንግዲህ አንቺ ነሽ መጀመሪያ ከሁላችንም በፊት ነገሩን አክሴፕት ያደርግሽ። አሁን እኛ
አንቺን እንዳታይ ብለን ስንከላከል ነበር። ስንከለክልሽ፣ ስንጋርድሽ ብዙ ግን ያ የመጀመሪያ በምን ላይ ነው? በፋና ላይ ነው በምን የቀረብሽው ኢንተርቪው መጥተው የተቀረብሽ ጊዜ እሱን ዜና እንዳታይ የተከላከልነውና ከዛ ሆስፒታሉ በሙሉ እዛ ውስጥ ያለ ሰው በሙሉ አንድ ክፍል ላይ ቲቪ ነበር። አብሬ እኮ ሳይ ነበር እና ቲቪውን አይንሻይም ነበር እንዴ? አያለው ማየው እንዴት መሰለ የማውቀውን ሰው እና ብዥ ነው የሚታየኝ። የማላውቀውን ነገር ማየት አልችልም፣ ግን እያንዳንዱን ነገር እሰማ ነበር። ጭንቅ እኮ ነው እዛ ጋር እንደማላይ እንድታውቁ አልፈልግም፣ ግን ደግሞ እንትን ይላል። ግን በቃ አክሰፕት አድርግ። እንዴት ነው የሚሰማ? እኔ እኮ የእናንተ እዛ ያላችሁት ሁሉ አይናችሁ ውስጥ ሁሉን ማንበብ ይችል ነበር። እንዳልኩ የእናንተ መታመም የእናንተ መሰበር አይቼ ነው ቀድሜ ምስቀ የነበረው። ምክንያቱም ይሄ እንትን አይደለም፣ ይሄ እንትን የተለየ ሰው ነኝ እያልኩ አይደለም። በቃ ይሄ ካላህ ነው ብያለሁ በፊትም፣ ግን በቂ ነው ነው የምልህ። አሁን እኔ ተስፋ እንድቆርጥ እዛ ማየው አይን የሰው ንግግር የሚደርሰው ነገር በቂ ነበር እኔ ከዛ ሆስፒታል እንዳልወጣ። ግን በቃ እኔ ደግሞ በሚገርም ሁኔታ ፈልግ ነበር መዳን። ከዛ እንደምወጣ እርግጠኛ ነበርኩ። በተጨማሪ ደግሞ ሰው ለሰው መድኃኒቱ ነው የሚባለው እውነት ነው። የእናንተ እዛ ለእኔ የምትሆኑሉት ነገር የማላውቀው ነው። ቤት ውስጥ እንትን ነኝ። በዚህ ያህል እንደዚህ አንድ ሰው ላይ ሁሉም ሰው ትኩረት አይሰጥም በዛ ሰዓት እና ያ ነገር ደስ ይለኝ ነበረ። ብቻ ሰው ወደ እንትን እንድጓጓም አድርጎኝ ነበር። በቃ ያን ነገር አብን ያደረገ ጊዜ እንዴ አምጣ መስታወታችን እኮ እኔ ነበርኩ እንዳደር ደግሞ የዛን ቀን ዜና ባላደረ ያልኩበት ቀን ማለት ነው። ምን ነው በቀረብኝ ያልኩበት ቀን ለምን እስከዛ ቀን ድረስ ቅን ነሽ አንቺ፣ ምንም ኃይለኝነት የለሽም፣ ቅን ነሽ። በቃ ትበያለሽ፣ ካልበላሽ እኔ በላዋለሁ ምግቡ ስለማልጠብቅሽ ትበይ ነበር ተሻምተሽ ከኔ ጋር እና ያን ቀን አልበላማች። እስቲ መስታወት አምጣ ሲዲ ነበረን፣ ሲዲውን እስቲ አምጣው። በሲዲው ለማየት ሞከርሽ፣ ምን ያደርግልሻል እንዴ? ተቀበልኩት ብለሻል ነበር። ይሄ እኮ የሚያልፍ ነው፣ ይሄ የሚያልፍ ነው። ይሄ አሁን የተጠቀለለው ጀሶ ነው፣ እንትን ነው፣ ምንድን ነው ስሙ? ፋሻ ነው። ከፋሻው በኋላ ደግሞ የሚመጣል፣ ከሱም በኋላ የሚመጣል። በጣም ታገልን። ሌሊት ሙሉ አልተኛሽም ነበር። ሌሊት ሙሉ ሳተኝ፣ እኔም ሳልተኛ በቃ ሊነጋ ሆነ። በዛ በጭንቅ ማለት ነው። በቃ በጣም ዝም ተባባልን፣ ረጅም ዝም ተባባልን። ከዛ በንጋቱ የቀየረን ማለት ነው ማማሽ መሰለችኝ፣ እናትሽ መሰለችኝ የቀየረችኝ። እሷ ስትቀየረኝ መሄድም አልፈለኩም ነበር፣ ግን እሷ ደግሞ ባለችበት ሁኔታ አንቺ ደግሞ ተረዳሻት እና እሷ ወደ ነበርሽበት ተመለሽ። እስከዛን ቀን ድረስ አላስቸገርሽም ነበር። ያን ቀን ደግሞ አልፎ በእንደገና ስንገናኝ አብርደሽ ነበር ደግሞ ተቀበለሽ ማለት ነው። አሁን መጀመሪያ ሰው የሆነውን መቀበል አለበት፣ የሆነውን መቀበል አለበት። አሁን የሆነውን የተቀበለ ሰው ከሚመጣው ነገር በሙሉ ጋር ቻሌንጅ ማለት ነው። አሁን ያልተቀበለ ሰው ይጎዳል፣ በጣም በሰው አስተያየት ይጎዳል፣ በሚፈጥርበት በሚሰማው ቆሽታ ይጎዳል። ብዙ መራመድ አይችልም፣ ሊሰበር ይችላል። በቃ ግን ራሱ የተቀበለ ሰው ራሱ አክሴፕት ያደረገ ሰው የሚመጣውን ነገር ቻሌንጅ ነው የሚጠበቅበት። ካልተሰበረ ራሱ ማንም ሰው ምንም አያደርገውም ማለት ነው። ከመሆኑም ጋር ግንዛቤ ያስፈልጋል። በቃ ግንዛቤ ያስፈልጋል። ለጋዜጠኛውም ለህብረተሰቡ በእንዲህ አይነት ነገር አፕን ሲያደርግ እንዴት ትሪት መደረግ እንዳለበት ህመሙ ብቻ በቂ ነው ለዛ ሰው። የሆነው ነገር በራሱ በቂ ነው። ከዛ ላይ ጭማሪ መሆን የለበትም፣ ማስታወስም የለበትም፣ መሳቀቅም የለበትም። እኔ ደግሞ ከማድረግ ጋር ደግሞ አይገናኝም። ደግሞ ሁሌ ስቴቢሊቲ የለም እኮ እንደዚህ ብለህ አትሄድም። ከፍ ዝቅ ነው። የሆነ ሰዓት ላይ ነገሩን አብረደ ሄደ፣ የሆነ ደግሞ ቻሌንጅ ይገጥማል። አንዴ ሰው አንድን ነገር ተቀበለ ማለት ሌላ ፈተና ይገጥመው ማለት እኮ አይደለም። ውጣውረድ አለው በየትኛውም ነገር። ልክ ነህ። ራስን ማሳመን አንደኛ ሆኖ ሳለ ሰውም ግን ዝም ብሎ ጎርፍ ባይሆንም ጥሩ ነው። ማሰብ ይቻል። እንዴት እኔ እላለሁ በዛ ሰውዬ ቦታ ሆኖ ማሰብ ይቻል። በቃ
የሚያልፍ ነገር ነው። ገባክ? ጊዜያዊ ነገር ነው፣ ያልፋል። ከዛ በኋላ ደግሞ ለዛ ሰው ማዘን በቂ ነው። ብቻ ኤኒዌይ ያን ሁሉ ነገር አልፈን አሁን እዚህ ደርሰናል። ይሄ ነገር ሁሌ በቃ መቀየር አለበት ብዬ የማስበው ነገር ስለሆነ ነው ያነሳሁት። ሲሪየስ ነገር አውራን አይደል? ሰው ሳቅ ጨዋታህን ይፈልጋል። ሳቅ ጨዋታ አሁን ከዚህ በኋላ ነው ያለው እኮ ሳቅ ጨዋታ። አሁን ይህንን ነገር አልፈሽ ከዛ በኋላ ሳቅ ጨዋታ ባይኖር ነው የሚገርም። ከሁል ጊዜ ከመከራ በኋላ ምቾት አለ። ስለዚህ ያ ምንም የመጣው ነገር የማያልፍ መስሎ የሚመጣው ሲመጣ ግን ከዛ በኋላ ጥሩ የሆነ ነገር አለ። ሁል ጊዜ ማለት ሁሉም ሰው አላህ ያስቀምጠው እንደዛ ነው። ከመከራ በኋላ ደስታ አለ፣ ምቾት አለ። ስለዚህ ከምቾት ጋር ምቾት አለ፣ ከመከራም በኋላ ምቾት አለ። ስለዚህ ያ የመጣ ነገር የሚያልፍ ነው። በምን መልኩ ያልፋል? ምን ጥሎ ያልፋል? እንዴት ደግሞ ያ ነገር ያመጣውን ደግሞ በረከት በምን መልኩ ተቀብለን ደግሞ ማስተናገድ እንችላለን እንጂ የመጣው ነገር በሙሉ እኛን ሊያጠፋን አይደለም የመጣው። እኛ የአላህ ጥላቻ መገለጫ አይደለም ያ ነገር የሆነው አይደለም። በቃ ግን ለዛ ነገር ደግሞ ከማሰብ ጀምሮ ማለት ነው። ከማሰብ ጀምሮ ሰውነት ይቀድማል በሁሉ ነገር። ከማሰብ ጀምሮ ሰውን ለመጉዳት ከማሰብ ጀምሮ ሰውን ለመበደል፣ ሰውን ለማጥፋት፣ ሰው ላይ እንዲህ አይነት ጭካኔ ለማድረግ ከማሰብ ሰውነት ይቀድማል። ሰውነት ይቀድማል። ሁሉ ነገር ያልፋል። እንኩኝ የምንለው ነገር በሙሉ የሚያልፍ ነው። ግን በዛ ውስጥ የማያልፍ ነገር ትተን ማለፍ የለብንም ማለት ነው። አሁን ያ ነገር ደግሞ የሆነው በቃ በአንቺ ብርታት ነው ያለፍነው። አሁን ምን ስቀው አሁን ምን ተስተው በሙሉ የአንቺ ብርታት ነው። የአንቺ ብርታት ውጤቶች ናቸው እነሱ። ሌላ ቀላል ነው። አሁን በኋላ አሁን እስካሁን ካልሳቅን በኋላ እንስቃለን። ዘፈን ችግር የለውም። አልሐምዱሊላህ አልሐምዱሊላህ። እና አሁን ቅርጻችን መጥቷል። ልጅ አስተኝተን ነው የምንቀርጸው። እንደዛ ነው የሚባለው። እና ልጅ አስተኝተን ነው የምንቀርጸው። እና ያው እንመጣለን፣ እናወራለን። እንግዲህ ረመዳን ደርሷል። የወገኖቻችንን ጾም የክርስቲያን ጾም ነው፣ የሙስሊም የክርስቲያኑ ጾም ነው። ይህ ማለት ጾም ጸሎት ያስፈልጋል፣ ለሁሉም ዱዓ ያስፈልጋል። በጣም በያለንበት እንኳን አደረሳችሁ ብላችሁ በያለንበት እንኳን አደረስን ለመጾም ታውቃለች። ለመጾም እንኳን አደረስን መባባላችን ራሱ በጣም የደግነት ዘመን ነው። ስለዚህ ለመጾም እንኳን አደረሳችሁ፣ እንኳን አደረስን። ጾማችንን ይቀበላችሁና ጥሩ ሰዎች አላህ ያርገን። ጥሩ ነገር ሳረሰው የጥሩ ወንዶች ምሳሌ አድርገውክ ስለሱ ምን ትላለህ? የጥሩ ሰው ወንዶች ምሳሌ እንዲያደርገኝ እንደው አድርጎልኝ። እኔ ጥሩ መሆን እፈልጋለሁ። ጥሩ ግን ነኝ ብዬ አላስብም። እና ከመሰላችሁ በሙሉ የሆንኩት ጥሩ ነገር በሙሉ በእሷ ምክንያት ነው። እሷ ጥሩ ስለሆነች ነው። እና ጥሩ መሆን እፈልጋለሁ። እሱን ያዘልኝ በዱዓችሁ ይኸው ነው። በተረፈ መልካም ረመዳን፣ መልካም ጾም ለወገኖቻችን በሙሉ በሰላም አላህ ያገናኘን። በቀጣይ ቪዲዮ እንመጣለን። እስከዛው ድረስ ላይክ፣ ሼር፣ ኮሜንት ምናምን የሚባለውን በሙሉ እያላችሁ ብንረሳ እናንተ አስታውሳችሁ አድርጉልን እባካችሁ። ደህና ደሩ ይችላል። ደህና ሰንብቱ። ደህና ሁኑ። በሚቀጥለው ቪዲዮ እንገናኛለን። ያው ትንሽም ቢሆን ከዚህ ውስጥ ቁም ነገር ትወስዳላችሁ ብለን እናስባለን። ቁም ነገር ከሌለው አትጨነቁ። ይሁና የዛሬው ምንም አይረባም ብላችሁ ኮሜንት አድርጉ ከፈለጋችሁ እንጂ አትጥፉ። እኛ ካልጠፋን አሉ ችግር የለም። በቃ ደህና ደሩ። በሚቀጥለው ቪዲዮ እንገናኛለን። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ።